መቶ መኪና የሚሰጥ ባለ ሀብት አለ። ነብዩ አለይሂ ሰላቱ ወሰላም እንደምታውቁት ከሩሞቹ ጋር የመጀመሪያ ያረጉት ፍልሚያ አለ። ገዝወቱ ሙእታ ላይ ኻሊድ ሰራዊትን ይዞ ተመለሰ። ሩሞቹ ሙስሊሞችን እንደሚዘምቱ ሲታሰብ መልእክተኛው አለይሂ ሰላቱ ወሰላም አሁን ከአረብ ውጭ ሆነ ጠላት መጥቶብናል፣ ሰራዊት ላስታጥቅ ብለው ተነሱ። ይሄን ዲን ለማጥፋት ያልተሞከረ የለም። ከመነሻው ሊያዳፉ ከዛም ሰራዊት አደራጁ። ሰራዊቱን ካደራጁ በኋላ ትጥቅ ጎደላቸው። ፈረስ የለም፣ ግመል የለም፣ ጦር የለም፣ ጋሻ የለም። ምን ያርጉት? ሚንበራቸው ላይ ወጡና መን يجهز لنا جيش العسرة ሰራዊቱን ማን ነው የሚያስታጥቀው? እናንተ ባለ ሀብቶቹ አሉ። ወደ ተቡክ ለመሄድ 700 ኪሎ ሜትር في حر شديد وسفر بعيد وعدو قوي عنيد ከባድ ተፋላሚ የሩም ጦር ነው ያለው። ሰፈሩ ሩቅ ነው፣ ፀሐይ ነው፣ መጓጓዣ ያስፈልጋል። ዑስማን ተነሳን የአላህ መልእክተኛ 100 አላቸው ግመል بأحلاسها وأكتابها አላቸው። 100 ግመል አህላስ ማለት ጀምዕ ሕድስን አህላስ ማለት ለጦረኛ ሰይፉ፣ ጎራዴው፣ ጋሻው ሁሉ ነገሩ ትጥቁ አህላስ ይባላል። አክታብ ማለት ደግሞ ይሄ ጦረኛ የሚመገበው ምግቦች ናቸው። ልብሱ፣ ምግቡ ምናምን 100 ግመል ከነሙሉ ትጥቁ አላቸው። ልብ በሉ 100 መኪና ማለት እንዲህ ቆራጥ ይሆናል ለአኺራው የሚያሻግር። ነብዩም ሰለላሁ ዐለይሂ ወሰለም አላሁመ ከዑስማን እኔ ወድጃለሁ አንተ ውደዳ። መረቀን ዑስማን የአላህ መልእክተኛ 100 ጨምሬያለሁ አለ። አላህ ወይ እኔ ከዑስማን ወድጃለሁ አንተ ውደዳ። የአላህ መልእክተኛ ሌላ 100 ጨምሬያለሁ አለ። ከነሙሉ ትጥቁ ነብዩ በጣም ደስ አላቸው። ዞር አለና 1000 የወርቅ ሳንቲም ይዞ መጣ። እጃቸው ላይ አፈሰሰው ነብዩን አለይሂ ሰላቱ ወሰለም። የአላህ መልእክተኛ ይሄን የወርቅ ሳንቲም አነሱላህ እያገላበጡ ማ ضر ዑስማን ما فعل بعد اليوم ዑስማን ከዚህ በኋላ የሚሰራው ወንጀል አይጎዳውም። እንኳን ወንጀል ማይሰራው ما على ዑስማን ما فعل بعد اليوم የፈለገውን ይስራ ከዚህ ሐሰና ጋር የሚጋፋ ወንጀል አይመጣ። መረቀን ዑስማን ከዛም ተመለሰና 300 ላይ ቆመ፣ 900 አደረሰው። 50 በሬ ጨመረበት። የሰጠው ማለት የሰራዊቱን አብዛኛውን ፓርት የሸፈነው አንድ ባለ ሀብት መልቲ ቢሊዮነር ዑስማን ኢብኑ አፋን